ሶ በዚህ ቪዲዮ ምን መስላችሁ ዲስከስ የምናደርገው ለምንድነው ላሽ ያለሽ ወይም የተወሽ የሚለውን ነው። የምሬ ነው። ድንገት ኦል ኦፍ ሰደን በቃ የምትመኘው አይነት ሰው ሆኖ ላይክ አሪፍ ሆኖ ቀርቦሽ በጣም ትሪት አድርጎሽ ኤክስትሪምሊ የምትፈልጊውን እየሆነ እንጀራው ቆረጠሽ እያለ ቁጭ ብድግ እያለ ባይዘው ጄኒውን ሊም ሊሆን ይችላል፣ የምሩንም ሊሆን ይችላል። ኬር የሚያደርግ አቴንሽን የሚሰጥ በቃ እያንዳንዱን ታይም ካንቺ ጋር ለማሳለፍ የሚሞክር ሆኖ ድንገት ተወሽ ጎስት አረገሽ፣ መደወል አቆመ፣ ወይ እንደድሮ አይደውልም፣ ወይ ማግኘት አይፈልግም አይደል? ወይ እንደድሮ በጣም ሲደውልሽ የነበረው አሁን ቢዚ ነው። ሶ ለምን ተወሽ ነው። ለምን የሴቶች ጥፋትን እንጀምርና ሴቶች ብዙ ጊዜ የምትሰሩት ሚስቴክ ሮንግ ጌምን ከሮንግ ሰው ጋር መጫወት ታስቢያለሽ። የተሳሳተ ጌም ከተሳሳተ ጋር ሰው ጋር እቺ ሃርድ ቲኬት የምትባል ጌም አለች ሴቶች የሚጫወቷት ከሆነ ቦታ ነው ፒክ ያደረጓት። አሚን ሃርድ ቲኬት ሳይሆን መጫወት ጄኑዊንሊ ካራክተር ማድረግ ሞር ኢት ወርክስ አይደለም። ቤዝዶን ቫሊዩ የምትመራበት ሩል እና ህግ ባውንደሪ ኖሮ በዛ መንገድ ሃርድ ቲኬት ወይም ለማግኘት ከባድ ሰው ብትሆን ችግር የለውም። ሃርድ ቲኬት ድራማ ሲሆን ግን ትፈልገዋለህ ያን ነገር ለማድረግ ምን ትላለህ? ይሄ ውስጥህ እንደዛ አይደለም፣ የመጣህበትን ፓተርን አይደለም፣ አትችለውምም፣ ካራክተርህም አይደለም። ግን አክት ስታረገው ግን ጌም ይሆናል። ተረዳኸኝ? ለምሳሌ ስልክ ይሄ 5 ይጥራ ዛሬ ካገኘሁት እንት ይሆናል። ቶሎ ቀጥሮኝ ቀድሜ በሰዓቴ ከደረስኩ ይንቀኛል። ላይክ ሎወር ሌቭል ላይ ያለ ሪሌሽንሺፕ ጌም ማለት ነው። ሶ እንዲህ ካራኩት እንደዚህ ያደረገኝም ይሄ ብቻ ካልኩሌሽን እየሰራህ አላን ሃርድ ቲኬት ላይክ ያሌለህን ካራክተር ማለት ነው። ተጫዋች ልትሆኝ ትችላለሽ፣ ሌላ አይነት ካራክተር ነው ያለሽ፣ ግን እቺን ፕሪንሲፕል ስለተማርሻት ባይ ዘ ዌይ ይሄ ጌም ማቹር ያደረገ ሰው የሚፈልገውን የሚያቅ አለም ክሊር የሆነ መስመር ላለው ወንድ አይሰራም። አኖይ ነው የሚያደርገው። ሪስፔክት ከማስደረጉ በላይ ያስንቃል እንደውም፣ ወይም ደግሞ ወይ አትሆነኝም። ምክንያቱም ታይሙን ዌስት ማድረግ አይፈልግም። እንደዚህ አይነት ሰው ሪል የሆነና ጄኒዩን የሆነ ሰው ወደ ህይወት የሚመጣው ቁም ነገር ፈልጎ ነው። አራተኛ ዓለም ሰው ሚቹዋል ሪስፔክት በጣም ነው የሚፈልገው። ኢቭን ሪሌሽንሺፕ ቢሆን ወዶሽ እንኳን ቢመጣ ያን ዲስፔክት አይፈልገውም። ሚቹዋል የሆነ ነገር ነው። ገብቷል አይደል? ከስ ጋር ትገናኛለህ፣ ስትደዋወል በሰላም ታወራል። ቢዚ ጎን ግልጽ አድርገህ ቢዚ አድርገኝ ብለህ ትናገራለህ አይደል? ይሄ እንዴት ነው አይ ዶንት ኬር አይነት አክት ወይም አይ ሃቭ ብዙ ሰው ፈላጊ ያለኝ ብትሄድ ጉዳይ አይደለም አይነት ኤነርጂ አይሰራም። እልህ ነው የምታስይዘው። ኢቭን እንኳን ያ ሰው ቢመጣ ሞር እልህ ነው። ልክ ያንን ነገር ሲያገኝ ያስጠላዋል ሁሉም ነገር። ሁለተኛ ሰው ሮንግ ጌም ስትጫወት ይውል ወከው፣ ምክንያቱም ለቁም ነገር ነው የመጣው። ሄዶን ሃፍ ታይም አንቺ ላይ እልህ ይዞት የሆነ ብዙ ገንዘብ እንዲያወጣ የምታስቢ ከሆነ አንቺ ላይ እልህ ይዞት በርሽ ላይ የመጣ ካላለቀሰ ምትይ ከሆነ ሞክራል ወይ ያታወታ ብዙ ሰው ጋር ነው ያለችው ይላል። ገባ አይደለም? ብዙ ገና የምትፈልገውን አታውቅም፣ ገና አልተሰበሰበችም አይደለም? ክሊር አይደለችም። ሶ ላይክ ለሚስትነት ለምን ይፈልጋል? ይሄ ሰው የጤነኛ ሰው ነው ያልኩት፣ የመጣው ለቁም ነገር ነው አይደል? ሪሌሽንሺፕ ከዛ ትዳር። ሶ ይሄ ቦሪንግ ሲሆንበት ዴፊኒትሊ ሂ ዊል ዋክ አዌይ